አንተ እኔ እንዴት ነው የምታውቀኝ? እኔ ምን ማለት ነው? እኔ ምግብ ላይ እንዴት ነው የምመርዘው? አንተ ሐሳብ ራሱ ምን አይነት ነው? በስመ አብ ወወልድ ወመንፈስ ቅዱስ ያማል እንዴ? እና እሺ እኔ ምን ልበል እንዴ? ትክክልታችሁ እንሂድ እኮ ዝም ብዬ ልሄድ አልችልም። እንዴት ነው ማቲ? ዝም ብዬ ልሄድ አልችልም። ይቅርታ ወንድሜ፣ እኔ ጨርሻለሁ፣ መሄድ እችላለሁ። ተረጋጋ። እንዴት ነው የምትሄደው? ሲጀመር ምን ማለት ነው? እኔ እኮ ላሳይሽ ነው የመጣሁት። በቃ ምን እኔ አንቺን ቦታ ቤትሽን ለማሳየት ነው። እኔ ሲዘካኝ ነው የምትሄደው አንተ ነህ እና በቃ ጨረስኩ። ባላጠፋሁት ነገር ነው የምትሄደው። እኔ እንትን የምትለኝ አንቺ እኮ ልትገይኝ የደረሰው እኔ ማላቀም ሲጀመር በጣም ነው ማዝነው። ግን እንዴ አንተ ነህ ምንድነው ማረግ? በጣም አዝናለሁ። ሲቀጥል አልሄድም። መታወቂያና ትሰማኛለህ? መታወቂያህና መጥሪያ አሳየኝ፣ አለበለዚያ አልሄድም። ያላሳችሁ ጉዳይ። ሰላም ሰላም ሰላም፣ የኛ ፋሚሊዎች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። በያላችሁበት ለሁላችሁም ሰላማችሁ ይብዛልን። ያው ዛሬ እንደምታዩት የመጣሁት ከተከበረ ሰው ጋር ነው እና ቡዝዬ ወደዚህ መታለች፣ ወደ ቡታጀራ። እንግዲህ የአቀባበል ስነ ስርዓት ስናደርግ በትልቅ ነገር ነው። ያው ያሰብነው ነገር ስላለ እሱን በጣም አላ በተጋነንም ሳይሆን ደስ በሚል አቀባበል ልናደርግላት እንፈልጋለን እና ያንን ነገር ደግሞ በምናርገው ምናምን አሁን እነግራችኋለን። በትንሽ ፍራንክ ነገር አድርገን ምናምን እንቀበላታለን። ያው እሷ እንግዲህ አሁንም አታውቅም፣ ምንም እዚሁ የለችም። ገና ደውለን እንጠራትና ያለችበት ሁኔታ እናይና ወደዚህ እንጠራታለን ማለት ነው። ያው እንግዲህ እስኪ አስተዋውቃቸው ራስን። እሺ ሰላም፣ እንዴት ናችሁ? እኔ ክብሮም እባላለሁ፣ የሄኖክ ጓደኛው ነኝ እና እንዳለው ቡዜን በሆነ ነገር እንቀበላት ታስበናል። ስለዚህ ያንን ነገር አብረን የምናየው ይሆናል። ያው እስቲ እንጠብቃታለን እሷን። ያው እንደምታዩት እንደዚህ ለብሶ ስታዩት እንዳፈሩ እሺ፣ ለእናንተ አይደለም ለሷ ነው ያዘጋጀ ነው። ምክንያቱም አንዳንድ ጊዜ ያው ሰዎችን ስትቀበሉ በደስታም በሐዘንም ሊሆን ስለሚችል፣ ነገር ግን እኛ ሌላ ነገር አስበን ሳይሆን ትንሽ ፍራንክ ነገር አዘጋጅተን እሷን እናስደስታታለን። ነገር ግን በኋላ ምን እንደምትለን ባናቅም እና ያው ወደዚህ መታለችና ምን እንደምናደርግ በኋላ ሁላችንም አብረን እናያለን። እናንተም እንደምትደሰቱበት ፈታ እንደምትሉበት ተስፋ አደርጋለሁኝ። የምትለውን ወይ ደግሞ ምን እንላትን እንስማና እንትን እንላታለን። ምን እንትን ማለት ያው ብቻ እኔ እንጃ እየፈራው ነው። አትፍራ፣ ምንም ያስፈራ ነገር የለም። በቃ አንተ አለ እውነታውን ይዘህ መጥተህ እንደዚህ አድርገሻል ብለህ ይዛት እንደመሄድ በቃ ትሞክራለህ ማለት ነው። ችግር የለውም። መጨረሻ ላይ ያው በጣም እንትን ሲል እንነግራታለን። ግን እንዳስቅ ምናምን ሌላ ውስጥ እንዳከተኝ እንግዲህ ተዘጋጅቼበት ነው የመጣሁት። ከዚህ በኋላ አላገኛችም። አፍናለሁ እኔ ሳቄን፣ ችግር የለውም። ሳቄን እናደርጋለሁ። እንግዲህ አልችልም፣ ከዚህ በፊት ችግር ስላለብን ነው አንተ መሳቅ ፍራንክ አድርጌ አላውቅም። ብቻ እስቲ እሞክራለሁ እና በቃ ያው እንደዚህ የሆነ ነው እንጠራ። ከዚህ በፊት አሁን ደውዬላት ነበር፣ ተዘጋጅ የሆነ ነገር ምናምን ብያት ነበር። እንግዲህ እኔም የሆነ ውስጤ እኮ የፍርሃት ስሜት ይሁን አላውቅም፣ ብቻ የሆነ ነገር እየተሰማኝ ነው። ምን እንደሆነ ባላውቅም ብቻ ለመጀመሪያ ጊዜ ስለሆነ ነው እንደዚህ አይነት ቪዲዮ ስሰራለ። ያው ለማንም ሰርቼ ስለማላውቅ ነው። እንግዲህ ቡዜ እናያታለን፣ እንዴት እንደምንደነግጥ እናያታለን። እንደውላትና እስኪ ሀይምስት ወደ ስንታረም ሄሎ ቡዜ ሰላም ነው አለው። እንዴት ነሽ? እና ተዘጋጀሽ? አዎ በጣም ፈልጌሽ እኮ ነው። በጣም አስፈላጊ ነገር ስለሆነ ነው። አዎ ግዴታ ነው። ምክንያቱም አላ በጣም ስለፈለኩሽ ነው። እኔ ራሴ በጣም ጨንቆኝ ነው እየደወልኩልሽ ያለሁት እና ግዴታ አሁን መምጣት ስላለብሽ ነው። ያው ብዙ ማራቅንም በር ላይ እኮ ነው መጥቻለሁ። ኧረ ችግር የለውም። ነይ ብቻ አንቺ አሁን ትሄጃለሽ፣ ችግር የለውም። ለትንሽ ነገር ነው የተፈለግሽው። እሺ በቃ ቶሎ በይ። ስራ ይዛለች እንዴ? አይ ስራ ይዛ ሳይሆን ያው የምትሄድበት ቦታ ስላለ ነው። ያው ቆፍጠን በል አንተም፣ ምንም ፍራቻ አያስፈልገውም። እየፈራው ነው ግን ብቻ አወራዋለሁ። ማውራት አይደለም እንዴ እናደርጋለን ብቻ አላ በቃ የሆነ አንተ ከዚህ በፊት ያው ሰርታ አታውቅማ
እንደዚህ ያው እኔም ሰርቼ አላውቅም። ለመጀመሪያ ጊዜ ነው እንደዚህ አይነት ቪዲዮ ስሰራ። ነገር ግን በቃ ቆፍጠን ማለት ነው ይሞከራል። እንግዲህ ያው ሞክረዋለን። እንዴት ነው እንግዲህ አለባበስ ላይ ደግሞ አምሮብህ የለ ልብሱ እንዴት ለምን አገባም ቦታው ነው። ኧረ እባክህ የምሬን ነው። ገበያ ያምርብሃል ይሻላል። አዎ ቢያንስ እኔን ለመጠበቅ እንግዲህ እንዲሁ እጠብቃለሁ። አንተ እግዚአብሔር ይጠብቃል። አሜን። እንግዲህ እንጠብቃት እስኪ። ወይኔ ግን ቶሎ መታመን ጨርሰው ደስ ይለኝ ነበር። እኔ ራሱ እየጨነቀኝ ነው። እንዲለብሽ ራሱ ታይ ምንድነው አንተ አሁን ያለ ፖሊስ አንጠልጥሎ እንዳይሄድ አንተ ቆየች እኮ በጣም ቆየች አይደል? ይመስለኛል በዚሁ ልትሄድ ከሆነ ምናልባት ተዘጋጃጅታ ምናምን ልመጣ ይሆናል። በቃ ብቻ እንጠብቃት እስከ ትንሽ ደቂቃ መጣችል እንግዲህ ሰላም ነው። እንዴት ነሽ? ሰላም ነው። ዳኒ ሰላም ነው። ሰላም ነው። ዳኒ አለ ምንድን ነው? አጣድፍከኝ እኮ። አዎ በጣም አጣድፌ ነው የጠራሁሽ። ያው የኔም ጨንቆኝ ስለሆነ እኮ ነው የጠራሁሽ። ምን ነው? ብቻ በጣም ይከብዳል። ትናንት ማለት በጋበሽን ምግብ ደግሞ ካሜራ ይዘሃል። ካሜራው ይዣለኝ እና በጋበሽን ምግብ ያው ጓደኛዬ ታሞ ተኝቷል። ማለት አልገባኝም። ማለትማ ሐኪም ቤት ገብቶ ተኝቷል። ነገሩን እሱ ቢያብራራልሽ። ድርጊቱን የፈጸመችው እሷ ነች ማለት ድርጊቱን ፈጽማ ብቻ እኔ እንጃ አላውቅም። ብዙ ማለት አንቺ ነሽ? አዎ ነኝ። እሺ ማለት ትላንትና እናንተ ቤት መጥቶ ነበር መሰለኝ እስከ ጓደኛው ጋር? አዎ መጥቶ ነበር እና በተጠቀሙት ምግብ የተመረዘ ምግብ ነበር የበሉት እና ሆስፒታል ገብቶ ይሄንን መረጃ ደርሶን ነው ስናጣራ አንቺ እንዳደረግሽው ነው የደረስንበት። እንግዲህ ለጥያቄ ወደ ፖሊስ ጣቢያ ስለምትፈለጊ አብረን እንሂድ። ማለት አልገባኝም። ምን ማለት ነው? እኔም አስገድደውኝ ነው ያመጡኝ እዚህ ጋር ማለት እኔ አንቺን እኮ እኔ እንትን ለማለት ፈልጌ አይደለም፣ ግን አስገድደውኝ ነው ወደ አንቺ ያመጡኝ። ምን ማለት ነው? እኔ እኮ አንተን ስለማውቀህ ነው እንትን ያልኩትኝ። አውቄያለሁ። እኔ እሺ ምን ማድረግ ነበረብኝ? በቃ ሆስፒታል ሲሄድ ምግቡ ተመርዟል፣ ስለዚህ የጋበዛችሁ ሰው አምጡ ነው የተባልነው። እና እኔ ነኝ ምግቡ ላይ እኔ የሆነ ነገር ጨምሬ ነው እና እሺ እኔ በዚህ ልክ እኔን ነው የምታስበኝ አንተ? እኔ እኮ አስቤ አይደለም። እና ታዲያ ግዴታ በቃ ሳይ ማን ነው የጋበዘ ሲሉኝ ነው በቃ እኔ ነገርኳቸው። እንዴ ምን ማለት ነው? ፖሊስ ጣቢያ እስከመሄድ ድረስ እንደዚህ ድረስ ያደረሰ ምንድን ነው? እኔ እንግዲህ ምርመራው ነው እያሳየን ያለው። ምርመራው ላይ እንትን ሲል ምግቡ ላይ እንደተመረዘ ነው የተደረሰ። እነሱም እኮ አላወቁም ነበር፣ ግን በቃ ዶክተሮቹ የተመረዘ ምግብ ነው ስላሉ ቶሎ ብለው ነው ፖሊስ የጠሩት። እሱን አጣራ ከዛ በኋላ ምግብ በልቶ ከሆነ አጣራ እንጂ ማለት ነው። ኬትም አልበላንም እኛ ቀጥታ በቃ ወደ ቤት ነው የምታመጣብኝ። ምን ሆነህ ነው? እኔ አይተሽኛል፣ ምግብ አልበላሁኝም። በቃ የዛኔ ምግብ አልበላሁኝም። ምን ሆነሃል? እንደዚህ እኔም ብበላ በቃ መርዘሽኝ ነበር ማለት ነው። ጭራሽ እኔኑ እንደዚህ እያልከኝ ነው? ምን ማለት ነው? እኔ ምን ማለት እችላለሁ? ቆይ እሺ እንዴ ምን ሆነህ ነው አንተ? አንተ እኔ እንዴት ነው የምታውቀኝ? ምን ማለት ነው? እኔ ምግብ ላይ እንዴት ነው የምመርዘው? አንተ ሀሳብ ራሱ ምን አይነት ነው? በስመ አብ ወወልድ ወመንፈስ ቅዱስ ያማል እንዴ? እና እሺ እኔ ምን ልበል እንዴ? አላውቅም። እኔ እንጃ፣ ችግር የለውም። መሄድ ካለብኝ የፈለከው ቦታ ሊሄድ ይችላሉ። ግን መጀመሪያ መጥሪያ እፈልጋለሁ። መታወቂያን እንድታሳየኝ እፈልጋለሁ። ፖሊስ ነኝ ካለ መታወቂያን አሳይሻለሁ። ችግር የለውም። እኔ ተርኬ ነው የመጣሁት። አሁን መሄድ እኮ ዝም ብለህ ይዘኸኝ ልትሄድ አትችልም። ይቅርታ ለለበስከው እንትን ሪስፔክት አለኝ፣ ግን ዝም ብለህ ይዘኸኝ ልትሄድ አትችልም። ዝም ብሎ ሳይሆን መኪናው እዛው ነው። አሳየኝ፣ ወይ መጥሪያህን አሳየኝ፣ ወይ ደግሞ መታወቂያ አሳየኝ። ምን ማለት ነው? የቃቃ ጨዋታ ነው እንዴ ይሄ? እኔ ቃቃ ጨዋታ እና ምን ማለት ነው? እኔ ምግብ የምመረዘው እንዴ? እንዴት ነው የምታስቡት? ጭቅጭቅሽን ትተይና እዛ ስለሚፈልጉሽ የምንም ጭቅጭቅ አይደለም። ይኸውልህ ስማኝ፣ እኔ ከማንም ጋር መጣላትም ምንም ማለት አልፈልግም። እንዴት እሱን እኔ ማናገር የምፈልገው እሱን ነው። እንዲህ እያወቀኝ እንዴት እኔ ላደርግ የምችለው እንዴ? አንተ ራስህ እኮ መርዘሽዋል እያልከኝ ነው። እና እሺ እኔ ምን ልበል? ምግቡ የተመረዘ ነው ሲሉ ከዛ በኋላ እኛም እኮ ምግብ አልበላንም። መድኃኒዓለም ድረስልኝ። እኛ አንተ እንዴ እንዴት ነው ያስደነገጥኩት? እኔ እኮ ሲጀመር እኮ እኔ ጭራሽ አንቺን አላሰብኩሽም ነበር። በቃ ምግቡ ተመርዟል ሲባል እኔ ቀጥታ በቃ ወደ አንቺ ነው ይዣቸው የመጣሁት። እንዴት አስቤ ነው? ሲጀመር ደግሞ ማለት ነው ስታስበው አንተ ምን ለማድረግ ነው የምመርዝህ? ለምን እንደሆነ ባላውቅም እኔ እኮ አሁንም በበላ ኖሮ እኮ ሁለታችንም ተኝተን ነበር። እኔ መድኃኒዓለም ኧረ በእናትህ ተወኝ። ልጁ እንኳን እስቲ ወይ ልጁን እንጠይቀው። ልጁ ምን ይጠየቃል? ልጁ ተጠይቀው ከኔ ጋር እኮ ነው ቀጥታ እኮ ከአንቺ ቤት በቃ ቀጥታ ወደ ቤት እንሄድ ነው። ከዛ በኋላ ልጁ ተኛ አመመው፣ በዛውም ሆስፒታል ሄደ እኮ። እኔ ላልሆን ይችላለሁ። መጀመሪያ እስቲ ጠይቀው፣ በስነ ስርዓት ጠየቁት፣ አናግሩት። ከዛ በኋላ እኛ ምግብ አልበላንም እና እኔ ምን አድርጌዋለሁ? ምንም አላደረኩም እና በቃ ተመርዞ ነው የሚሆነው። እሺ እኔ ምን ላድርግ? እባክሽ እንሂድ። ቤተሰቦቹም እኮ እኔን ነው እየወቀሱ ያሉት።
እኔ ያላደረኩት ነገር እንዴት ነው ተጠያቂ ልታደርገኝ የምትችለው? እኔ እኮ አንቺን ተጠያቂ እያደረኩሽ አይደለም፣ እኔን ተጠያቂ እያደረጉኝ ነው እነሱ። እንዴ አሁንም እኮ ጭራሽ እኔ ሊወስዱ ሲመጡ እኮ ነው አንቺ ጋር ለመጨረሻ ጊዜ ይዣቸው የመጣሁት። እሺ እኔ አሁን እንዴት ላስረዳ? ባይሆን አንተ እሺ ይቅርታ አንተ ላልኩበት ግን መታወቂያህን አሳየኝ። ሲቀጥል የመጥሪያ ወረቀት ፈልጋለሁ። ዝም ብዬ ልሄድ አልችልም። ሲጀመር በኩል ነው የመጣሁት እኮ ዝም ብዬ ልሄድ አልችልም። አልሄድም ዝም ብዬ። ለምን ሲባል ነው የምሄደው? እንዴ ዝም ብዬ ልሄድ አልችልም። ግዴታሽ ነው ትሄጃለሽ። ዝም ብዬ አልሄድም ወይስ ላንቺ ልዩ ያል መጥራት አለብን? ዝም ብዬ ልሄድ አልችልም። ጥፋቴን እኔ አላጠፋሁኝም። ምንም ያረኩት ነገር የለም። በቃ እንዴ ከዚህ በላይ ምን ጥፋት አለ? ምን አረኩኝ? ልጁ እሺ ቢሞት ሳይሆን ቶሎ ባይደረስለት እንዴ እኔ ባላደረኩት ነገር እንዴት ነው ልትወቅሰኝ የምትችለው? እንዴ አንቺ እኮ እንዳደረግሽው እኮ እየነገርኩሽ ነው። አንተ ነበርክ እኔ ሳደርግ። እሺ ካልተደረገ ካንቺ ቤት እኮ ነው የወጣው። በቃ ያመርዝ እኮ ካንቺ ቤት ነው የወጣው። ከኔ ቤት ወጣ ማለት ከኔ ቤት ተደረገ ማለት አይደለም። የሚሆነበት ልጁ ይጠየቅ በስነ ስርዓት። ልጁ ተጠየቀ እኮ አብረን ነው የመጣ ነው። ልጁ እኮ ሳይጠየቅ ወደዚህ ያልመጣ ነው። ኧረ በመድኃኒዓለም ምን ጉድ ነው የመጣብኝ እንዴ? እሱ እኮ ባያውቅም ምርመራ እያሳየን ነው አይደለ? ምርመራው አሳይቶናል እኮ ሌላ ቦታ ሊሆን ይችላል ነው እያልኩ ያለሁት። እንግዲህ የትም አልሄደም። ከዛ በኋላ ወደ ቤት ነው የሄዱት። ቤት ልክ እንደገባ ወደ ሆስፒታል ነው የገባው። ልጁ አመመው ገባ። ምርመራ ተደረገ። ምግቡ እንደተመረዘ ነው የታወቀው እኮ። ይጠየቅ፣ ይሄ ልጅ ይጠየቅ። ምናልባት ሌላ ቦታ ተጠይቋል። ልጁ ተጠይቋል። ባላደረኩት ነገር ምን ብዬ ምን ልስጥ? የሆነ ነገር እንኳን አድርጌ ቢሆን እሺ። አንቺ እንኳን ባታደርግ ቤት ላይ በቃ የሆነ ነገር ወይ ሰው ለመመረዝ ያመጣሽው መርዝ ሊሆን ይችላል። ተቀላቅሎብሽ ሊሆን ይችላል። አብነት የማይሆን ነገር ሰውን አትወንጅል። በመጀመሪያ ደረጃ ፖሊስ አስቀምጠ ሰውን አትወንጅል። በመጀመሪያ ደረጃ እንዴ ምን ማለት ነው? እኔ እኮ ማንን ለመረዝ አስቀምጣለሁ? ጓደኛዬ እኮ ነኝ። እንዴ ያማሃል እንዴ አንተ? ምን ማለት ነው ይሄ? አሃ እኔ ለምንድን ነው የሚቆይ? እሺ እኔ በልቼ ቢሆንስ እኮ አንቺ ወይኔ ጉዴ ፈላ። ምን ነው ይሄን እኮ ግዴታ ምግቡም እኮ ለኔ ይሆናል የመረሽው። ኧረ በስመ አብ በል እንዴ! ምን አድርገኝ ነው እኔ አንተን ልመርዝ የምፈልገው? አላውቅም። እኔ ኬታ ካለኝ በስመ አብ ወልድ ወመንፈስ ቅዱስ። ምን ሆኖ ነው? ምን ጉድ ነው የመጣብኝ? ምን አይነት ነገር ነው? ፈጣሪ ብሎ እኮ እኔም ባል እኔ ምን ፈልጋለሁ? አንቺ ምን ማለት ነው ይሄ? ምን ማለት ነው? አንቺ ራስሽ እንዴ ምግቡን ቆይ እኔ ተሳስቼ በልቼው ቢሆንስ? በእናትህ ተወኝ። አሁን በልጅ ቦታ እኮ ነው ደግሞ እንደዚህ የምታወራው? ካሜራ እኔ ደቅኝ አይደለም ዝም ብዬ ለመረጃ ነው ይዤ የመጣሁት። ከፖሊስ ጣቢያ ነው ካሜራ ያዙ የተባልነው። ወይኔ አሃ ጭቅንጣችሁ እንሂድ እኮ ዝም ብዬ ልሄድ አልችልም። እንዴት ነው ማትይ? ዝም ብዬ ልሄድ አልችልም። ይቅርታ ወንድሜ እኔ ጨርሻለሁ። መሄድ እችላለሁ። ተረጋጋ። እንዴት ነው የምትሄደው? ሲጀምር ምን ማለት ነው? እኔ እኮ ላሳይሽ ነው የመጣሁት። በቃ ምን እኔ አንቺ ቦታ ቤትሽን ለማሳየት ነው። እኔ ሲዘካኝ ነው የምትሄደው አንተ ነህ እና በቃ ጨረስኩ። ባላጠፋሁት ነገር ነው የምትሄደው። እኔ እንትን የምትለኝ እንዴ? አሃ ምን ማለት ነው ይሄ? እኔ ከጨረስኩኝ ወንድሜ ይቅርታ አድርግልኝና ልሂድ። የት ነው የምትሄደው? እሷን አግኝተናታል። አሁን የጉዴ ፈላ። ችግር የለውም እንድትሄድ ማለት እሷን ግን ትቻት አልሄድም። ምን ማለት ነው? አንተ እፈልጋለሁ እኔ እፈልጋለሁ መታወቂያና መጥሪያ ወረቀት መታወቂያ ስለኔ መታወቂያ እኮ አይመለከትሽም እንዴ? እንዴት ነው የማይመለከተኝ? ይመለከተኛል። ዝም ብዬ ተጎትቼ ልሄድ አልችልም። ወንጀለኛ እኮ ነሽ። ወንጀለኛ አይደለሁም እንዴ? ከዚህ በላይ ወንጀል አለ እንዴ? መድኃኒዓለም ግዴታ ቆይ ወንጀለኛ እንድትሆኚ ልጁ መሞት ነበረበት? ኧረ በስመ አብ በል አንተ ልጅ ለምንድን ነው የምለው እንዴ? እኔ እኮ ልገይኝ ነበር። ምን አለ እስኪ ባላበላኋችሁ እንደዚህ እኔ እንደዚህ ኧረ ልጁን ባይበላና ከቤተሰቦቹ ጭንቀት ባርፍ ይሻለኝ ነበር እኔ እንዴ። ኧረ እባክህን ተረጋግተህ። ልጁ በመታመሙ በጣም አዝናለሁ፣ ግን መጀመሪያ ተረጋግተህ አስብና ልጁ የሌላ ቦታ ከሆነ እሰየው። ልጁን ጠይቀን ሙሉ ነገር ጨርሰን እኮ ነው እነሱ የመጡት። ጨርሰው እኔ ካንቺ ምን ልፈልግ እችላለሁኝ? ወይኔ ግዴ እባክህ ይዘልኝ በቃ። ወይኔ ደግሞ ልሂድ፣ እኔም ልሂድ። አንተ መሄድ ትችላለህ። አሁን እሷ አንተም አትሄድም። ለምንድን ነው አትወስደኝም? ትሄጃለሽ። አልሄድም፣ በጭራሽ አልሄድም። እንዴ ባላጠፋው ጥፋት እንዴት ነው ልሄድ የምችለው? ግዴታ አንቺ ጥፋት ቆይ ወንጀል ሰው መግደል ነው። አልገደልኩም፣ አልመረስኩም። ያደረግሽው ነገር ምንም አላደረኩኝም። ከዚህ በላይ ምን ታደርጊያለሽ? በራሴ ሙሉ እምነት ከዚህ በላይ ምን ታደርጊያለሽ? ምንም አላጠፋሁኝም። ወይ እኔ መሞት ነበረብኝ? በሱ ቦታ ላይ ነበርኩ መሞት የነበረብኝ። ትመለሻለሽ እኮ። እሺ በቃ አንቺ ምንም አላደረኩም ካልሽ በቃ ሂጂ። ዝም ብዬ ነው እንዴት ዝም ብዬ ልሄድ እችላለሁ? መጥሪያ ስጠኝ። በራስሽ እምነት መጥሪያ አልያዘም እያልኩሽ እኮ ነው። እሺ ፖሊስ ስለመሆንህ የሚያሳይ መታወቂያ አሳየኝ። ወንድሜ እኔ ልሂድ በቃ። እኔ አላሳይሽም መታወቂያ። ግን ትሄጃለሽ። ልሄድ አልችልም። ዝም ብዬ ለምን አትሄጂም? ልሄድ አልችልም። የራሳችሁ ጉዳይ አቦ። እንግዲህ እኔ ቤቷን አሳይቻለሁ። ከዚህ በላይ ምንም ላደርግላችሁ አልችልም። እንዴ ምን ማለት ነው ይሄ? ተረጋጋ አንተ። እኔ በቃ ልሂድ፣ ምክንያቱም እኔ ጉዳይ አለብኝ እኮ ለማሳየት ብቻ ነው የመጣሁት። እኛ ጉዳይ ይዘን አይደል እንዴ? አንተ ጉዳይ ይበልጣል ከዚህ
እሺ ይዘህልኝ ሂድ በእናትህ እባክሽ እንሂድ። ኧረ በእግዚአብሔር እንግዲህ በቃ ይዘህልኝ ሂድ። እኔ ጨርሻለሁኝ፣ ሙሉ ነገር ጨርሻለሁኝ፣ አሳየቻቸዋለሁ። ሌላው ነገር የእናንተ ነው። እኔ በቃ ከዚህ በኋላ አንቺ የሚባል ሰው ሲጀመር አላውቅም። ከዚህ በኋላ አንቺ እኮ ልትገይኝ የደረሰው ነው። በቃ ይዘህልኝ ሂድ በእናትህ። በጣም ነው የማዝነው ግን እንዴ አንተ ነኝ በጣም አዝናለሁ። ሲቀጥል አልሄድም። መታወቂያና ትሰማኛለህ? መታወቂያህና መጥሪያ አሳየኝ፣ አለበለዚያ አልሄድም። ያላሳችሁ ጉዳይ በማርያም ነሽ። ምንድን ነው ኧረ በማርያም እኔ እኮ ከዚህ በፊት ይሄንን እንዴት ከምንም አይቼው አላውቅም ሲጀመር። ወይኔ እንዴ ምን ማለት ነው ታዲያ? ባላደረኩት ነገር ወቀስከኝ እኮ ምናችሁ ነው? አንቺ እንዴት ማሰብ እንዴት አታስቢም አንቺ ራስሽ እንዴ? ግን ማርያምን አድንቄሻለሁ። ያው በአንቺ አላ ኮንፊደንስ የሆነ እንዴ ባላደረኩት ነገር እንዴት ልወቀስ እችላለሁ? እኔ እኮ ግራ ገባኝ እኮ። ምክንያቱም አንተ አድርገህ ከሆነ ነው የሆነ ነገር እንትን የምትለው። ምን ሆናችሁ ነው? እንዴት ጓደኛዬ ነው ይሄን ስትል የምር ፖሊስ በሆነማ እንዴ ነው ተሳሽ ምትጂ እንዴ? ምን ላድርግ? ግራ ገባኝ፣ አጨነቀኝ። ምክንያቱም ያው እንኳን ደህና መጣሽ። እንግዲህ ያው በዚህ ነው አቀባበል እናደርግልሽ። ምን እናርገኛ እና ያው ቀይ አንጥፈን ምናምን አትቀበልሽ። የሆነ ነገር አለ አብዙ ምናምን ይቀበላል እንደዚህ። ያው ምን ታረጋለሽ? እኔ አሁን ይሄ ጥሩ ነው እኔ ላይ ያው አይዞና ደግጭ። አንደኛ ይኸውልህ ካሜራ ፊት እንደዚህ በመሆኑ ደግሞ በጣም ነው እንትን ያልኩት። ሲቀጥል ደግሞ አውቀሽብኝ ነበርኩ ሲጀምር ካሜራ ምናምን ስትይኝ እኛ ከጣቢያ ነው የተላክ ነው ምናምን። በቃ እኔ ካሜራ እንትን ስትል ቪዲዮ አይነት ነገር ነው የመሰለኝ። ነገሩ ወደ ሌላ ሲቀየር ደግሞ ምን ልበል ታዲያ? አይ ለማንኛውም እንኳን ደህና መጣሽ። ከቤተሰቦቼ ጋር ነው የመጣሁልሽ እና እሱ ደግሞ ጓደኛዬ ነው። የምን ፖሊስ አይደለም። አሁን አውጣ ይሄ ልብስ የሰው ልብስ ነው የለበሰው። ይሻላል የምር እንዳስይዝህ ይሄ ነገር፣ ምክንያቱም ጥሩ አይደለም። እንዴት ነው ያምርብኝ? ያምርብሃል ግን ይቅርብህ፣ ያስይዝሃል። ግባ ብዬው ነበር እንግዲህ እስኪ ቤተሰቦቼ ናቸው አንዳንድ ነገር ቢያቸው። ኧረ በስመ አብ ምን ልበል? አስደንግጣችሁኛል እንዴ! ግራ ተጋብቻለሁ። ሲቀጥል ደግሞ በሙሉ ማንነት ነው ራሴን የማውቀው። ምን ልበል? እንግዲህ ያው ቤተሰቦቼ እንደምታዩት ነው። ያው በሌላ ጊዜ እንመጣላችኋለን። እንግዲህ እንደዚህ ፈታ ለማድረግ ወደ እናንተ የመጣሁት ያው ቡዜንም የአቀባበል ስነ ስርዓት ያደረግንላት በዚሁ መልኩ ነው። የሚገርም ነው ቤተሰብ። በዛው አንዳንድ ነገር ልበልልሽ። ሰላም ቤተሰብ፣ ደህና ናችኋ? አለን እግዚአብሔር ይመስገን። እንግዲህ ይሄ ልጅ እንደዚህ አደረገኝ ዛሬ። ያሳዝናል። አቀባበሉ የሚገርም ነው። ግን ያም ሆነ ይህ አሪፍ ነው። ይሁን ቢያስደነግጠኝም እሱም በማግኘት ደስ ብሎኛል። ትናንትና ማግኘቴው ነበረ። ዛሬ በድጋሚ ነው ያገኘሁትኝ። የሆነ ቪዲዮ እንሰራለን ብሎኝ ስለነበር እንደዛ ነው አስቤና ጠብቄ የመጣሁት የነበረው። ሌላ ታሪክ ነው የጠበቀኝ። ያም ሆነ ይህ ይህን ወጣት ልጅ አበረታቱልን። የኛ ፋሚሊ ሙሉ የጋሽዬ ልጆች የምትወዱ ሁላችሁም አበረታቱልን እንላለን እና አስሩጡት። ይሄ ነው ልል የምችለው። እንግዲህ እኛ ሌላ ምንም የምንለው ነገር የለም። አሁን ካሳ ፈልጋለሁ። የምን ካሳ? አላቅም። ካሳ ኧረ የተመረዘ ምግብ ነው እንዴ? እሱ ካሳ ከሆነ ይሁን እንግዲህ በቃ በሱ እናደርገዋለን። ይሁን በሉ። ሰላም እንግዲህ እንዳጠፊ። እሺ